ሰላም ቤተሰብ እንዴት ናችሁ? እንኳን ወደ መኒ ሀብ ዩቲዩብ ቻናል በደህና መጡ። ዛሬ በስልካችን እንዴት ኦንላይን ላይ ገንዘብ መስራት እንደምንችል እናያለን። ዛሬ ይዤላችሁ የመጣሁት ፋይቨር አፕ ይባላል። ፋይቨር ላይ ያላችሁን ችሎታ ወይም ስኪል ለሌሎች የምታሳዩበት መድረክ ነው። የእናንተ ችሎታ ለምሳሌ ቪዲዮ ኤዲቲንግ፣ ቮይስ ኦቨር፣ ተምኔል መስራት፣ ስክሪፕት መጻፍ ሊሆን ይችላል። ፋይቨር ላይ ደግሞ እነኚህ ስራዎች በተለይ ቪዲዮ ኤዲቲንግ፣ ተምኔል፣ ቮይስ ኦቨር ተፈላጊ ስራዎች ናቸው። ስክሪፕት መጻፍ እነኚህ ሌሎች ችሎታዎችንም ይፈልጋሉ፣ ግን ብዛቱ እነኚህ ናቸው ማለት ነው። ታዲያ ፋይቨርን ከአፕ ስቶር ወይም ከፕሌይ ስቶር ማግኘት እንችላለን። ፋይቨር ላይ የእናንተን ችሎታ የሚፈልጉ ብዙ ኢንቨስተሮች አሉ። የእናንተ አካውንት ላይ ፕራይስ ስላችሁ ትንሽ እናንተ የምትሰሩበት በዶላር ነው። የእናንተን ትንሹን መጠን የብር መጠን ትልቁንም የብር መጠን ይጠይቃችኋል፣ ታስቀምጡለታላችሁ ማለት ነው። ያው የእናንተን ችሎታ የሚያሳይ ናሙናም ያስፈልጋል። ለምሳሌ ቪዲዮ ኤዲቲንግ የምትችሉ ከሆነ የእናንተን ቪዲዮ ኤዲቲንግ የሚያሳይ ችሎታችሁን የሚያሳይ ነገር ታስቀምጣላችሁ። ተምኔልም ከሆነ እንደዛው ቆንጆ አድርጋችሁ ከሌሎች ተመራጭ ያደርገኛል የምትሉትን ታስቀምጣላችሁ። ምክንያቱም ፋይቨር ላይ ብዙ ሰዎች አሉ ልክ እንደናንተ የሚሰሩ፣ ከነዛ ተመራጭ ያደርገኛል የምትሉትን ስራ ማስቀመጥ ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ መጠየቅ ትችላላችሁ። ግን ሳይን አፕ የምናደርገው ወይም እዛ ላይ የራሳችንን አካውንት ሬጂስተር የምናደርገው በኢሜይላችን ነው። እንደዛውም ችሎታችንን የሚያሳይ ቪዲዮዎችን የምንለቀው ጊግ ይባላል። እሱንም እንደዛው ከፍታችሁ ተለቃላችሁ ማለት ነው። ያልገባችሁ ነገር ካለ ፓርት 2 ያላችሁ ኮሜንት ላይ ጻፉልኝ። እንዴት ዊዝድሮ ፕሮሰሱን ጊግ ፈጥረን እንዴት የራሳችንን ችሎታችንን ወይም ቪዲዮ ኤዲት ስራዎቻችንን እንዴት የምንለቅ እንዲሁም እንዴት ሳይን አፕ እንደምናደርግ መመዝገብ እንዴት እንደምንችል እናሳያለን። እስከዛው ይሄን ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዛው መልካም ጊዜ